ህጻናትና ሽማግሌዎችን ያለ ትጥቅ በማሰለፍ አላስፈላጊ መስዋዕትነት እየዳረጋቸው እንደሚገኝ የገለጸው የ64 ዓመቱ ምርኮኛ ኮሎኔል ጉኡሽ የሽብር ቡድኑ ያሳሰበው የሰው ኃይል ብዛት ከታጠቀው የመሳሪያ ብዛት ጋር የሚመጣጠን ባለመሆኑ አብዛኛውን የሰው ኃይሉን በባዶ እጅ በማሰለፍ የጥይት ሲሳይ ያደረገው እንደሚገኝም ተናግሯል። 15 14 ይመጣል እስከ 60 እስከ 60 ምናምን 5-4 ይትልቁ እድሜጣራ እንደኔ ማለት ነው። እኔ በነበርኩበት ክፍል አሁን ወደ 800 የሚሆን የታጠቀ ከነበረ ወደ 600 ምናምን የሚሆን ደግሞ ያልታጠቀ ሰው ነበር። ትጥቅ ጠፍቶ ማለት ነው። እሱ እንደ ታጋይ ሆነ ይሄዳል። ቁስለኛ ሲኖር ቁስለኛ ያወጣል። የቁስለኛው ትጥቅ ይታጠቃል ማለት ነው። ቢኖር ኑሮ ሁሉ ሊታጠቅ ይችል ነበር ማለት ነው። እና ትጥቅ ማነስ አለ። አሁን የትህነግ አመራሮች ጥቅምት 24 2013 ዓመተ ምህረት በትግራይ እድሜውንና ህይወቱን በሰጠው የመከላከያ ሰራዊታችን ላይ የፈጸሙት የክህደት ተግባር ለአሁናዊ ምስቅልቅል እንደዳረጋቸው የገለጸው ምርኮኛው በድርጊቱ እንዳዘነም ጠቁሟል። በአሁኑ ሰዓት በሽብር ቡድኑ አመራሮች እብደትና ቅሌት ምክንያት የትግራይ ህዝብ በከፍተኛ የሰላም እጦትና ችግር ውስጥ እንደሚገኝ በመግለጽ የሽብር ቡድኑ አመራሮችን በቁጥጥር ስር ማዋል ብቸኛው መፍትሄ እንደሆነም ተናግሯል። የሽብር ቡድኑ ያሰማራው ኃይል ዲሲፕሊን የሌለው በመሆኑ በወረራ በያዛቸው አካባቢዎች በርካታ የግድያና ዘረፋ ተግባራትን አከናውኗል ሲልም አስረድቷል። በመንገድ ይዞ የመጣ ጎቶ አግኝተነዋል። ያየነው አለ ዘረፋ ይቻለው ሰራዊቱ ማለት ነው። ሰራዊቱ ዘርፏል። ቤት ሰብሮ ገብቷል። ቅድም ይያለው ሚዘረፍ ነገር ዘርፏል። ሚበላ ነገር በልቷል። ሚጠጣ ነገር ጠጥቷል። ሚበታተን ነገር በታትኗል። ያየሁት ነው ያ ነገር እዙ አይቻለው እዚህ ላይ